ተመልካቾቻችን እንግዲህ ደግሞ ወደ ከተማ ወጣ ብለን ከተለያዩ ታዳሚዎች ጋር ጭውውት እያደረግን እንገኛለን። እየተጨዋወትን ነው። አጠገቤ ቲክቶከሮች አሉ። የሶሻል ሚዲያ ኢንፍሉዌንሰሮች ናቸው። እየሰራ ነው እንግዲህ ባለን አቅም የሶሻል ሚዲያ የተጽዕኖ ፈጣሪዎች። እስቲ ስምን አስወቅ። እኔ ስሜ አፒ ብርሃኑ ይባላል። የቲክቶክ ስሜ ደግሞ ልጅ አፒ። እሺ ሲሳይ እንግዳ እባላለሁ። ሴና በሚለው ነው የምታወቀው። ሲሳይ እንግዳ፣ በቲክቶክ ስምሽ ደግሞ ሴና ማለት እንኳን ደህና መጣችሁ ግቡ ማለት በጎረቤት ቋንቋ። ሄኖክ ሰለሞን እባላለሁ። በቲክቶክ ስሜ ሞዴል ሄኖክ፣ እንዲሁም ደግሞ ቲክቶክ ላይ ማህበራዊ እነዚህ ባህሉን በማስተዋወቅ አምባቡላ ፕሮሞሽን የፕሮዳክሽኑ ማናጀር። በጣም ጥሩ። እንግዲህ ሁላችሁም የተለያየ ኮንተንት ያላችሁ የሶሻል ሚዲያ ኢንፍሉዌንሰሮች ናችሁ። እንዴት ነው ሶሻል ሚዲያና እንቅስቃሴው? አሁን ላይ አሪፍ ነው፣ የተነቃቃ ነው። አሁን ባለንበት እያንዳንዱ እንግዲህ ነጋዴውን በንግዱ ወጣቱም እንግዲህ በተለያየ ዘርፍ ፕሮሞሽን በመስራት ባህሉን በማስተዋወቅ አሁን እንደውም በጌዲዮ ዞን የጌዲዮ ብሔር መለወጫ ደራሮ በዓል ስለተቃረበ ይህ እንግዲህ ያው ሶሻል ሚዲያ ላይ ሰሞኑን በጣም የተዘዋወረ እንግዲህ ቆንጆ ላይ ነው ያለው እዚህ አካባቢ። በጣም ጥሩ ሴናስ። በጣም አሁን ላይ በጣም በተሳካ ሁኔታ ነው ሶሻል ሚዲያ በደንብ ሰው ተጠቃሚም አለ። አሁን ላይ ሰው በደንብ አክሰፕት አድርጎታል። አክሰሱ በደንብ እየሰፋ ነው። እኛም በደንብ እየተንቀሳቀስን አሁን ላይ ይዛችሁታል እናንተ። ያንተስ ከባህል አንፃር እንዴት ነው ያለው? ከባህል አንፃር ያለው ሶሻል ሚዲያው ላይ ያለው ነገር በጣም ደስ የሚል ነው። ብዙ ወጣቶችም እንዲሁም የተለያዩ ሰዎችም ወደ ሶሻል ሚዲያው ጎራ ብለዋል። እንደ ከተማም እንደ ዞንም ደግሞ ለሶሻል ሚዲያ ያላቸው አስተሳሰብ አንድ ስቴፕ ከፍ ያለበት ነው። በዓሉን አስመልክቶ ደግሞ የተለያዩ ስራዎችን እኔም ከጓደኞቼም ጋር በመሆን እንደ ፕሮዳክሽንም የተለያዩ ስራዎችን እየሰራን እንገኛለን። በጣም አሪፍ ይሄዳል። በጣም ጥሩ። እንግዲህ የዘንድሮን የደራሮ በዓልን ምክንያት በማድረግ የ5 ኪሎ ሜትር የጎዳና ሩጫ ተዘጋጅቷል። እዚህ የጎዳና ሩጫ ላይ ደግሞ በጣም በርካታ ታዳሚዎች ቲሸርት በመግዛት ሩጫውን ለማሸነፍ 5 ኪሎ ሜትሩን አሸንፈው ሽልማቱን በእጃቸው ለማስገባት ፉክክሩ ጠንከር ብሏል። ከነዚህ ውስጥ ደግሞ እናንተ የሶሻል ሚዲያው ኢንፍሉዌንሰሮችም ጭምር ናቸው። ሃፒ እንደውም 10 ሰዓት ጀምሯል ልምምድ ማለት ነው ሲባል እየሰማሁ። ኧረ እንደ እኔ በሌሊት እየወጣሁ ነው አሁን ምንም አይበግረኝ። ኧረ አንዱን ኪሎ ሜትሩ ቢጨመር ደስ ይለኛል። ቢያንስ ይመስለኛል ለኔ ላንተ። ሴናስ? እኔና ሄኖክ እንደ አምባቡላ ፕሮዳክሽን ከሁለት አንዳችን ይዘን መሄድ አለብን፣ ግዴታ ነው። ወክለን የመጣ ነው። ከሁለት አንዳችን ግዴታ ነው ይዘን እንሄዳለን። ስለዚህ ሃፒ ባዶ እጁን ይግባ ነው። ሃፒ ምንም ማድረግ አንችልም እንዴ። ሃፒ እናስናለን በሌላ ጊዜ ለቀጣይ ደራሮ ይሞክ። አይ እርግጥ ያው ሽልማቱ አንድ ነገር ምናምን ስላልሆነ በጣም የተለያየ አይነት ሽልማት ስለሆነ ያለው አንዱ ቢቀር አንዱ ያለን እያስተዛዘንን እንሸልማችሁ ወይንስ እንዴት ነው? አይ ለኔ የታወቀ ነው። ቀደም ነው ወስደው ያውሩ እነሱ ችግር የለውም። ያውሩ እኛ እንወስዳለን። ዝግጅቱን የ5 ኪሎ ሜትር የጎዳና ሩጫውንም እንዲሁም ደግሞ የተናፋቂውን ደራሮን በዓል በምን አይነት መልኩ እያስተዋወቃችሁ ነው? እንግዲህ በባህሉ ዘርፍ ሶሻል ሚዲያው ላይ እየተንቀሳቀሳችሁ እንደመሆኑ መጠን በምን አይነት ወይ እያስተዋወቃችሁ? እኛ በብዙ አይነት መልኩ እያስተዋወቅን እንገኛለን። የተለያዩ አይነቶችን አሁን ይሄ በዓል እዚህ ከተማ ላይ ብቻ ሳይሆን በየወረዳዎቹ የሚከበር በዓል ነው። የጌዲዮ ብሔር ይሄ ደራሮ በዓል ደግሞ ራሱን የቻለ አንድ ዶክሜንተሪ የሆነ ፋይል ነውና በዓሉ የሚጀምረው ከፋጬ ነው። ፋጬ ማለት ንጸት ወይም ደግሞ ንሳ ከመግባት ጀምሮ በዓሉን በአባገዳ ቤት አክብረን ኦፊሻል ተደርጎ ወደ ህዝቡ ተዳርሶ ከዛ ነው ስቴዲየም ላይ በዓለም አቀፍ ሁኔታ የሚከበረውና ከሌላው ጊዜ ለየት የሚያደርገው ደግሞ የዘንድሮውን በዓል ደግሞ በአዲስ አበባ በሸራተን ሆቴል በሚገርም ሁኔታ አክብረን የመጣንበት ወይ ያለና ያሉት ነገሮች በጣም ደስ የሚሉ ናቸው። የዞን አስተዳደሩን በዚህ አጋጣሚ ማመስገን እንፈልጋለን። በጣም የተለያዩ አዳዲስ ነገሮችን እያየን ነው። በዓሉን ፕሮሞት ለማድረግ ዘንድሮ በዓለም አቀፍ ደረጃ በአሜሪካ፣ በጀርመን እንዲሁም በሳውዲ አረቢያ ጂዳ ላይ የተከበረበት ያለው ሁኔታ አለና በዓሉ ምን ያህል ኦፊሻል እንዲሁም ዓለም አቀፍ መሆኑን ማሳያዎች ናቸውና ባህልና ስፖርት መምሪያውን እንዲሁም ደግሞ የዞኑን አስተዳደር ይሄ በዓል እንዲሳካ የየበኩላቸውን አስተዋጽኦ የሚያደርጉትን አካላት ሁሉ በዚሁ አጋጣሚ ላመሰግናቸው እወዳለሁ። ሴናስ እንዴት ነው ዝግጅቱ? በምን አይነት ወይ ያስተዋወቁ?
እኛ አስቀድመን የጀመርነው ከደራሮ ከመደረሱ በደንብ አስቀድመን ሄኖክ ቅድም ጠቅሶታል። አምባቡላ ፕሮዳክሽን በደንብ ደራሮን ዲቴል እያንዳንዷን ነገር ዶክመንትድ በሆነ መልኩ ሰው ጋር በደንብ በሰፊው የማይታወቁትን በወደፊት እያመጣን ያለ ነው እና ዝግጅቱን አስቀድመን ጀምረናል። ስቲልም እየሰራንበት ነው፣ ይቀጥላል። በርቱ ተበራቱ እንላለን። እኛ ደግሞ ሀፒ እንዴት ይዘኸዋል አንተ? እኔም ያው እንግዲህ በተቻለኝ አቅም በሶሻል ሚዲያ የተለያዩ ቦታዎች እየዞርኩኝ የተለያዩ ኮስቲነሪዎችን በማዘጋጀት ደራሮ ምን እንደሆነ ህዝብ ውስጥ እየገባው እጠይቃቸዋለሁና ያንን እንግዲህ ጥያቄ የጠየቁን ህዝቡንም ግንዛቤ እያስጨበጠን በሶሻል ሚዲያ ለዓለምም ከሀገራችን አልፎ ለዓለምም ለማስተዋወቅ የተቻለንን ጥረት እያደረግን ነው። እዛም ደግሞ ከፊታችን ለሚዘጋጀውም ሩጫ እንግዲህ ትንፋሽን እየሰበሰብኩ ነው ያለሁትና ዋንጫውን እንደምወስደው አልጠራጠርም። ጠብቁኝ እንግዲህ ዋንጫውን ከፍ ሳደርግ። አው ሳስበው እንግዲህ በጣም ፉክክሩ ትንሽ ጠንከር ያለ ይመስላል። ከዚህ የባህል ዘርፍ ሶሻል ሚዲያ ኢንተርቴይንመንቱና ሌላውንም ዘርፍ የያዘው ሶሻል ሚዲያ ቲክቶከሮች እንግዲህ ከተማው ጉዳችሁ ፈላ ዘንድሮ እንዴ! ግድ ነው ፉክክሩ ሊበረታ ነው እንዴ! እኔ ትንፋሽን ሰብሰብ አድርጌያለሁ እንደው ከፍንጨቴ ካልሽለከ። በጣም አሪፍ መልካቾቻችን እንግዲህ ያው ከሶሻል ሚዲያ ኢንፍሉዌንሰሮች ጋር ቆይታ እያደረኩኝ ነው ያለሁት። እንግዲህ እናንተም ቲሸርቱን ገዝታችኋል፣ ሌሎችም እንዲሳተፉ ጥሪ እያቀረባችሁ ነው። እንዲሁ እንኳን አደረሳችሁ መልእክትና ድጋሚ እዚህ ሩጫ ላይ እንዲሳተፉ ደግሞ ጋብዙልን። በዚሁ አጋጣሚ ሞሃ ለስላሳ መጠጦች አንደኛ የክብር ስፖንሰራችን ነው የዚህ ሩጫ ማለት ነው። በዛው አመስግኑና እንል። እሺ በመጀመሪያ እንግዲህ ለጌዲዮ ዞንና ጌዲዮ ዞን አካባቢ ለሚኖሩ እንዲሁም ለመላው ኢትዮጵያ እንኳን ለጌዲዮ ብሔር ዘመን መለወጫ ደራሮ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። እናም ደግሞ እንግዲህ በዓሉንም እንግዲህ የሰላም፣ የፍቅር፣ የአንድነት እንዲሁም በመቻቻል እንዲሁም የብልጽግና እንዲሆንልን እመኛለሁ ከወዲሁ። እና ደግሞ እንግዲህ የተዘጋጁ ፕሮግራሞችንም እንግዲህ እንደ አብ ፊልም ፕሮዳክሽን፣ የጌዲዮ ዞን አስተዳደር፣ የጌዲዮ ዞን ባህልና ስፖርት መምሪያን እንዲሁም ደግሞ ጌልማን ለመደገፍ እንግዲህ ይሄንን ቲሸርት እኛም ገዝተናል። ሁሉም ህብረተሰብ ክፍል እንግዲህ ዲላም አካባቢ ላይ ያሉ እንዲሁም በመላው በአጠቃላይ ጌዲዮ ዞን ላይ ያሉ ማንኛውም የህብረተሰብ ክፍል መላው ኢትዮጵያ ላይ ያሉ መጥቶ መሳተፍ ይችላል። ቲሸርቱን በመግዛት እንግዲህ ጌልማን መደገፍ ይችላል ማለት። ጌልማ እንግዲህ በጌዲዮ ዞን ውስጥ የተለያዩ ዘርፈ ብዙ ስራዎችን ይሰራል ማለት ነው። ገበሬዎችን እንዲሁም አቅመ ደካሞችን የተለያዩ እዚህ ከተማ ውስጥ የሚከናወኑ የልማት ስራዎችን በመደገፍ የሚታወቅ ማህበር ነው። ይህንንም እንግዲህ ለመደገፍ እኛም ከወዲሁ ቲሸርታችንን ገዝተን ዝግጅታችንን አጠናቀናል ማለት ነው። ሩጫውንና በዓሉንም በጉጉት እየጠበቅን ነው። መልካም በዓል እንዲሆንልን እመኛለሁ። በጣም ጥሩ። እሺ እኔ ማለት የምፈልገው አሁን ላይ ጌልማን ለመደገፍ ቲሸርቱን ሁላችንም ገዝተናል። ያልገዛ ሰው ያለ ብዬ አላስብም። ስፔሻሊ የአምባቡላ ፕሮዳክሽን ፎሎወር የሆኑት በሙሉ ገዝተዋል ብዬ ነው የማስበው። እናም ሁላችንም የጌዲዮን ልማት ማህበር ጌልማን ለመደገፍ እንዲሁም ደራሮን አንድ ላይ ሆነን ለማክበር ሩጫውም ላይ ለመሳተፍ ይሄንን ቲሸርት ሁላችንም ገዝተናል። ስፖንሰራችን ፔፕሲ ነው። እናመሰግናለን። እንኳን ለደራሮ የጌዲዮ ባህል ዘመን መለወጫ አደረሳችሁ አደረሰን። አምባቡላ ፕሮዳክሽንን ፎሎ ማድረግ አትርሱ። እኔ በጌዲዮ ፋል በላ ይቻላል በደስታ እሺ ባጋ ለመኩማና ተቶመና ሳዴታ ገደን ከባሮ ጂጂ ዳት ከዳራሪን ካያና ገደን ተዞነ እኔ ከገደን ተዞነ ካራዳ ይታንኪን ቶፒ ጊዶ እኔ ከይታን ኢትዮጵያን ጋር እኔ ከዱቻ ባጋ ገልቲነን ይያኖ መዋለ ስላሳ መጠጠ አንደኛ እጅግ አርጌ አመሰግናለሁ። የጌዲዮ ዞን አስተዳደር፣ የጌዲዮ ዞን ባህልና ስፖርት መምሪያ እንዲሁም ደግሞ ጌዲዮ ልማት ማህበር ከእንደ አብ ፊልም ፕሮዳክሽንና ኢቨንትስ ጋር በመተባበር የሚያዘጋጀው የ5 ኪሎ ሜትር የጎዳና ሩጫ የተለያዩ ቆይታዎች ከተማው ላይ እያደረገ ይገኛል ማለት ነው። እናንተም አብራችሁን ቆዩ። አብራችሁን ስላላችሁ ደግሞ በድጋሚ እጅግ አድርገን እናመሰግናለን። ይህንን ቲሸርት በመግዛት ጌዲዮ ልማት ማህበር ለሚሰራቸው የልማት ስራዎች አስተዋጽኦአችሁን ታበረክቱ ዘንድ ደግሞ ጥሬንም በዚሁ አስተላልፋለሁ። መልካም ቆይታ።